ከዛ እሷ ጋር ሆነች ሴቷም። ከዛ እኔ ስራ እየሰራው በቃ ቤቴ መግባት ጀመርኩ ማለት ነው። በዛ መሀል ልጄ እናቴ ጋር እያለች መታረቅ አለብን ብሎ ያለው የዛ ሰዓት ነው። እሺ ብዬ ተስማማን ብዬ ልጃችንን እናምጥ ምናምን ስል እናቴ ትጎዳለች፣ መጀመሪያ በደንብ እናንተ ተናበቡና በቃ ልክ በስነ ስርዓት ሁሉ ነገር ተስተካክሎልኛል ስትይ ልጅቷን ትወስጃለሽ ከኔ፣ አለበለዚያ እሷ እኔ ጋር ትሆን አለች። ከዛ እሺ ብዬ ሁሉንም ነገር ቀጠልኩ ማለት ነው። ከዛ ስራዬን እየሰራሁ መኖር ጀመርኩኝ። ከዛ ታረቅን፣ ተስማማን፣ መጣ ቤት። ኦኬ እሺ ስራ ጀምርና ስራ ይሰራል ቤት ውስጥ ቁጭ ነው የሚለው። እኔ ከዛ ደክሞኝ እመጣለሁ። ከስራው በጣም ነው የሚያደክመው። ከዛ ስመጣ ምንም ስራ አይሰራም። ቀን በቀን በቃ ሁሌ ቤት ነው። ከዛ ለምን እንዲህ ታደርጋለህ? ፕሊስ ወጥተህ ስራ በቃ የሚያጨቃጭቀን እሱ ደግሞ ሆነ ማለት ነው፣ የእሱ ስራ ለመስራት ወጥቶ። ከዛ በመጨረሻ በቀኔ በየው ከአቅሜ በላይ ሆነ። ከዛ እኔ የማታግዘኝ ከሆነ ምን ከሆነ መታረቃችን ምኑ ላይ ነው? ወይ ልጅቷን ልምጣና ልጅቷን ያዝ ኖ እሰራለሁ ይላል። የዛ ሰዓት ልጅቷን ያዝ ሲባል እሰራለሁ። በቃ እሺ በቃ ይሄ እንደዚህ አይነት አቋም ካለው ይቅርብኝ ምናምን አልኩና በራሴ መወሰን ጀመርኩ። ለሱ ሳልነግረው በውስጥ በራሴ በቃ ተኝቼም ተቀምጬ ማሰብ ጀመርኩኝ። ከዛ ራሱ ብድግ ብሎ አንድ ቀን እኔ የጥምቀት በዓል ነው ብታይ ኢትዮጵያ እና ሰው ሁሉ በቃ ከስተመር እዛ ስራ ነበረን። ድክም ብሎኝ ስመጣ በሩ ዝግ ነው የቤቴ ማለት ነው። ሳንኳኳ የለም። ማነው ምን ሆኖ ነው ምናምን ቤት ስደውል አያነሳም። እሺ ምንድን ነው የተፈጠረው ብዬ እናት ስነሳ ምንድን ነው ስደውል ቴክስት አደረገልኝ። ነፂ አልመጣም ብሎ ቴክስት አደረገልኝ። ነፂ በዚህ እየሰማሁሽ ነው። ስነሳ እንዳታቆሚ፣ በዚህ እየሰማሁሽ ነው። ስነሳ እንዳታቆሚ፣ በዚህኛው ስልክ እየሰማሁሽ ነው። እሺ ማርዬ እሺ። ከዛ እኔ በቃ እንደዛ እያረኩኝ ከዛ አበባው ስር ቁልፍ አስቀምጬ ልሻለሁ። ስልክ ደወለልኝና ስልክ አበባ ስር ቁልፉ አለ አስቀምጬ ልሻለሁ አለኝ። ኦኬ ብዬ ከፍቼ ስገባ በቃ እኔ እኮ በዓል ነው ብዬ ብታይስ ቄጤማ ምናምን ይዤ በጣም ብዙ ነገር ይዤ ምናምን የገባሁት። ልክ ስገባለሽ ሰው የለም ቤት ውስጥ። ከዛ አያለሁ ቁምሳጥኑን ከፍታለሁ፣ ልብሱን ጫማውን ምናምን ይዞ ሄዷል ቤተሰቦቹ ጋር። ከዛ በጣም ተናደድኩኝ። በጣም በቃ አለቀስኩኝ ብቻዬን ላልቶ ሙሉ ምናምን በቃ በጣም ተናደድኩኝ። እሺ ድጋሜ ለምን እንደዚህ ማድረግ አስፈለገ? ድጋሜ መጉዳት ሁለተኛ ሶስተኛ ዙር ነው እየጎዳኝ ያለው ብዬ በጣም ተናደድኩኝ። በማግስቱ ተነስቼ ሄድኩኝ ቤታቸው ማለት ነው። ልጄን ይዣት ሄድን። ከዛ ሄድኩኝ ለእናቱ ለምንድን ነው እንደዚህ የሚያደርገው? በቃ እንደዚህ ከኔ የሚሄድ ከሆነ በቃ እንደዚህ አይነት ውሳኔ ከሆነ እሱ ጋር ያለው እንደዚህ እየጎዳኝ ስለሆነ እኔ ደግሞ አሁን ለሁለተኛ ልጅ ነው ለቤተሰቦቼ የሰጠሁትና የኔም እናቴ ደግሞ ብታይ በጣም ጎበዝ እናት ነበረችኝና ስትሮክ አመማትና ወደቀች እና በከዘራ ምናምን ሆነ የምትሄደውና በቃ ስላልቻልኩኝ አልኳት እናቱን የያዛትና ልጅቷን በቃ እኔ ስራ እሰራለሁ፣ ልጄም መርዳት ባለብኝ መልኩ እረዳለሁ፣ እኔም ከአቅሜ በላይ ነው አልኳት እናቱ። ከዛ አምጪ ብለው ተቀበሉኝ እናቱ ማለት ነው። ከዛ ልጄን ሰጥቻቸው ወጣሁ። በጣም ንዴት ላይ ነበርኩ በሰዓቱ። ከዛ አለፌ መጣሁኝ። ከዛ ቤት በቃ አንድ ቀን ማደር አልቻልኩም። በቃ እንዴት ሲሆን ይሆን ምንድን ነው ያለው ነገር እያልኩኝ ማሰብ ጀመርኩኝ። ከዛ ተውኩትና ተኛሁ። ጠዋት በማግስቱ በሁለተኛው ቀን ሄጄ አመጣኋት። በማግስቱ ማለት ነው ቀጥ ብዬ ሄጄ በራይድ ይዣት መጣሁኝ። ከዛ አልሰጥም አሉኝ እናትየው። አሳድጋታለሁ ምናምን ነው እኔ ራሴ ልጄን የማሳድገው ምናምን ብዬ ተቀብዬ ይዤት መጣሁኝ። አሁን ልጄን እያሳደግኩ ነው ልሻለሁ እና በቃ በጣም የሚያስጠላ ብዙ ታሪክ አሳልፌያለሁ። አሁን ደግሞ በባለፈው እየሰራሁ ነበረ። አሁን ይህን ስራ ስሰራ 2 አመት ሆነው 2 አመት ከ5 ወር እየሰራሁ ነው። ግን አሁን በቃ ኢትዮጵያ በጣም ይከብዳል ኑሮውና
ወደ ውጭ ፕሮሰስ ጀመርኩኝ ወደ አረብ ሀገር ለመምጣት ማለት ነው። እና ኤጀንሲ ጋር ሄድኩኝ፣ አመለከትኩ ምናምን እና በቃ አሁን ፕሮሰስ ጀምሬያለሁኝ። ፈጣሪ እንዲያሳካልኝ ነው የምጸልየው። እና ሰዎች በቃ የሆነ በህይወታቸው የሚመጡን ሰዎች እንትን ማለት አለባቸው። ዝም ብለው መቀበል የለባቸውም። በጣም ስህተት ውስጥ ይወድቃሉ። ሰው ማመን አያስፈልግም። በቃ ብዙ የረሳኋቸው ነገሮች ስላለኝ ማውራት አልቻልኩም ውዴ። አንቺ ግን ዩኒቨርሲቲ የገባሽ የተማርሽ ሆነች ለምንድን ነው የሁሉ እድል የሰጠሽው? ደጋግሞ ደጋግሞ እንዲጎዳሽ ማለት በጊዜ ማሰናበት እኮ ትችይ ነበር። አዎ ችል ነበረ በጣም ግን ደጋግሜ እድል የሰጠሁት አንደኛ ሁለተኛ ልጅ ያለ አባት ላለማሳደግ ብዙ ሶስተኛ ነገር ደግሞ ቤተሰቦቼ መጀመሪያ አዝነው ስለነበረ አሁን ድጋሜ ሳገባ ምን ስል በጣም ብዙ ደስታ ስለነበራቸው የእነሱንም ደስታ ምነጥቅ ስለመሰለኝ ነው ብዙ ነገሮችን ደግሜ እንደዛ ላረግ የቻልኩት። ኖርማል። አሁን ወደ አረብ ሀገር ልትመጪ ወሰንሽ? በመጨረሻ ፀጉር ቤቱን ዘጋሽ? አሁን ጀምሬያለሁ። ዘግቼዋለሁ። አሁን ልጁ ኤጀንሲው ጨርሻለሁ። ቪዛው ስላልወጣ ሁለቱም ልጆች እናትሽ ጋር ልትተኝ ነው? እናቴ ጋር ነን። እኔም ያንን ቤት ለቅቄ እናቴ ጋር ገባሁኝ እኮ። ልጆቹን ለማን ልታያቸው ነው? እናታቸው ጋር? እናቴ ጋር ናቸው። ሰራተኛ አለች፣ እህቴም አለች፣ አንድ ታናሼ እና እነሱ አሁን ኦልሬዲ ስላደጉ እነሱ ጋር በተማርሽበት ለምን አትሰሪም? ዩኒቨርሲቲ ገብተሽ ምንድን ነው ያጠናሽ? ምንድን የተማርሽ? ቢዝነስ ኤንድ ኢኮኖሚክስ እኮ ሞከርሻለ። እዚህ ደግሞ ምን አለ መሰለሽ ስራ ምን አልሽኝ? ለመቀጠር በተማርሽበት ሙያ ለመቀጠር ሞክርሻል ወይ? ሞክሬያለሁ ግን ደሞዙ ከ15,000 እስከ 20,000 ብር ነው። በዛ ላይ ደግሞ እኔ ካለሁበት እኔ አሁን ያለሁት ቦሌ አራብሳ የሚባል ሰፈር ነው እና እኔ ካለሁበት ከተማ ሄደሽ ለመስራት በወር ራሱ ወደ 5,000 ብር 6,000 ብር ትራንስፖርት ማስቀመጥ አለብሽ። ትራንስፖርቱ በጣም ሀርድ ሆናል እዚህ እና ከዛ ደግሞ ለልጄ ለመሆኑ የሚያስፈልጋትን ነገሮች ለልጆቼ ለማድረግ በቂ አይደለም። እንደዛ ከሆነ በቃ ሂጂ እኮ። በባንክ ቤት ነው የጀመርሽው ፕሮሰስ ወይስ በፀጉር ቤት? ኖ በፀጉር ቤት ስለው በፀጉር ቤት እኛ አናገናኝም ብሎኝ በማዳም ቤት ነው የሞከርኩት። መስራት የሚመሰለ ነገር የለም። ስሪና አባቶቻቸውን ግን ያገኛሉ ልጆችሽ ሁለቱ? የመጀመሪያው ልጅሽ አባቱን ያገኛል? ያኛውም ኖ አያገኘውም በፍጹም። ቤተሰቦቼ እንኳን ቤተሰቦቼ እኔም አልፈልግም እንዲያገኘው ማለት በሰዓቱ በጣም ብዙ ነገር ማድረግ ምናምን ሲችል ብዙ ነገር መሆን ሲችል እነዛን ነገሮች እንዳይሆን ሆኗል እና ደግሞም ስለ እኔ ጤንነት ምናምን ስለ ልጄም ስላልተጨነቀ እኔም ላገኘው አልፈለግኩም። ከዛ ጊዜ በኋላ ነው ልጅሽ ሲያድግ እኮ ይጠይቅሻል። አባቴ ማን ነው? አባቴን አገናኝ እኮ ይልሻል። ስለዚህ እንዳይጠፋብሽ አድራሻው፣ ፎቶ ምናምን አስቀምጫውን። በጣም ብዙ እናቶች የልጃቸውን አባት ለመፈለግ ወደ ሚዲያ እየመጡ ነው። እንደዛ ነው እና ከአሁኑ አባታቸውን እያወቁ ሁለቱም ቢያድጉ ጥሩ ነው። ከቻልሽ ቢጠይቋቸው ቢገናኙ ምናምን ቆንጆ ነው። በተረፈ ደግሞ ስትመጪ በህጋዊ ኤጀንሲ ነይ እሺ። በህግ ወጥ ደላላ እንዳትመጪ። ምንም ነገር ቢደርስብሽ እንኳን በህግ መጠየቅ እንድትችይ እሺ። በህጋዊ ኤጀንሲ ነው የምንመጣው። በህጋዊ ነው በህጋዊ ኤጀንሲ ነው ልመጣ። የት ነው የምትመጪው? የት ሀገር? ዱባይ ነው የጀመርኩት።
ዱባይ ታዲያ በፀጉር ቤት በሙያሽ ይሻልሽ ነበር እኮ። ወይ ደግሞ ኤጀንሲውን ከመጣሽ በኋላ ሰው አላገኝም በፀጉር ቤት እንዲያደርግሽ መጠየቅ። እስቲ እዛ ከመጣው በኋላ ሰዎቹን ማግኘት ከቻልኩ ኮሚኒኬት አደርጋለሁ ብዬ ስላሰብኩ ነው። እንደዛ አድርጊ፣ ጥሩ ነው። ከመጣሽ በኋላ ኤጀንሲውን በፀጉር ቤት አርግልኝ ብትይው አሪፍ ነው። ለምን ዱባይ ብዙ ያበሻ ፀጉር ቤቶች አሉ። ጎበዝ ባለሙያ ከሆንሽ የፀጉር ቤት ባለቤት ስለነበርሽ ጥሩ እችላለሁ፣ ሜካፕ እችላለሁ። ሰላማዊት የውበት ሳሎን የታለች? እስቲ ሼር አርጉላት፣ እንጠይቃት። የምትፈልግ ከሆነ ባለሙያ ከፈለገች እንድትወስዳት። ግን ፓስፖርትሽ ኦልሬዲ ኤጀንሲ ነው አይደል? አይመልስልሽም እኮ አሁን ባገናኝሽ ራሱ ሰው የፀጉር ቤት ባለቤት ኤጀንሲው ጋር ነው ያለው። ያ እሱ ዋጋ የለውም። ጀምረሽ ያለው ጀምሪ መተሽ ቢሆን ኖር አሪፍ ነበር። አይመልስልሽም እሺ ብሎ ደላላው። ከመጣሽ በኋላ እናግሪኝ እሺ። የሚቀይርልሽ ከመጣሽ በኋላ ከመጣው በኋላ እሺ በቃ እሺ። ይመች። እናመሰግናለን። አመሰግናለሁ። እኔ ማር ኢቫ ደግሞ ማናት? ዝም ብላችሁ በቃ የሰው ስም መጻፍ ነው አስራችሁ። ምን እንደሆነ ጉዳዩ አዘራሱ ስም ብቻ ነው የምጽፉት። ዋሌኩም መሰላም፣ እንዴት ነሽ? አቤ ነው የሚለው ስምሽ። አቤ ታውቂያለሽ የሚለው? ሰላም ነው አለንማ። እንዴት ነሽ? እኔ በነገራችን ላይ እኔ አድናቂሽ ነኝ። ያው ብዙም የሜዳ ሰው አይደለሁም፣ ግን ደግሞ አንዳንዴ አይሻለሁ። አድናቂሽ ነኝ። አመሰግናለሁ። እና ወላሂ ከፈለኩሽ ቆይቻለሁ። ብዙ ጊዜ ጽፍልሻለሁ፣ ኮመንት ላይ አስገብኝ እያልኩሽ ገና ዛሬ ነው የተሳካልኝ። ስላስገባሽኝም ደስ ብሎኛል። አስተማሪ ታሪክ አለኝ ብለሽ ስለጻፍሽ ነው የገባሽው። አስተማሪ ታሪክ ነው። አዎ አስተማሪ ታሪክ። ያው ፍትህ እንዲሰጭኝም እፈልጋለሁ። በነገራችን ላይ ፍትህ ፈላጊ ነኝ። እሺ ፍትህ ያለው እንግዲህ እስቲ እንስማ። ለማንኛውም እሺ ቆይ እንዴ ኢቫ ምንድን ነው? ኢቫ ምን ኢቫ ለምትባል ሰው ድምፅ እየሆናችሁ ነው። እንደዛ ከሆነ ራሷ ባለቤቷ ኢቫ የገንዘብ አይደለም ብላ ከጻፈች ኢንቫይት እናረጋታለን፣ እናስገባታለን። ኢቫ እዚህ ውስጥ ካለሽ የገንዘብ አይደለም ብለሽ ከጻፍሽ የገንዘብ ችግር አይደለም ካልሽ ኢንቫይት ያደርጉሻል ሞዴሬተሮች። ቴንኪዩ። እሺ አቢ ቀጥማ። እሺ ነገሩ ከተፈጠረ የዛሬ 3 ወር ነው። አጋጣሚ አባቴ ሞተብኝና ሀዘን ላይ ስለሆንኩኝ ከዛ ተውኩት ማለት ነው። ቁጥርሽንም አፈላልጌ ነበር፣ ያው ቁጥርሽን በውስጥ ስላላገኘሁ ነው። እኔ በፊት ስራ ላይ ነበርኩና አጋጣሚ ሰዎቼ ጠለባ መጡብኝና ወጣሁኝ ኢጃዛ ቤት ማለት ነው። ኢጃዛ ቤቱ ደግሞ 9 ዓመት ኖሬበታለሁኝ። ከዛ ጓደኞቼ የነበሩ ስራ የፈቱ 2 ልጆች። ከዛ ሳምንት እንደተቀመጥኩ አንዲት ልጅ ቢጋላ ልሂድ ያለች ሱቅ ማለት ነው። እኔ ደግሞ ሳውዲ አረቢያ ነው። ከዛ ልጅቷን መሽቷል፣ አሁን ሰዓት ሄዷል። እኛ ደግሞ ቤታችን የሴት ቤት ነው የወንድ ቤት አይደለም። ያለ ሰዓታት ተውጪ ነገ አብረን እንሄዳለን ብዬ ከለከልኳት። እምቢ አለች ካልሄድኩኝ ብላ። ከዛ ያቺ ልጅ ወጣች። ሄዲያ ስትመጣ ወንድ ያስከትላ መጣች፣ የሌላ ዜጋ ማለት ነው፣ ሀበሻ አይደለም። ከዛ ጀለስ አረገችብን። እኔ ክላስ ውስጥ ነኝ፣ ሌሎች ጎረቤቶች ከፈቱላት። ከዛ እሷ ሩጣ ወደ ውስጥ ገባች አሉ። እኔ ይሄ ሁሉ አላየሁም፣ ክላስ ውስጥ ነው ያለሁት። ወደ ውስጥ ሩጣ ገባች። ኩሽና ሄዳ ተደበቀች። ጓዳ ነበር ኩሽናው። በሩን የከፈተችው ልጅ ደግሞ ወንድ ያለ የለም ብሎ ሲጠይቃት የለም ምን ፈለክ ስትለው እሷንም ገፍትሯት ገባ ሰውዬ ወደ ቤት ማለት ነው። አረብ ነው? አዎ የሌላ ዜጋ ነው። ከዛ እሷም ጠረሃ አለበስኩም ብላ ያንን በር ለቃ ለእኛም አልተናገረች። ሀማም ሂዲያ ዘጋች። ሽንት ቤት ውስጥ ቁልፍ አረገች ለራሷ። ከዛ እኔ የወንድ ድምፅ ስሰማ ምንድን ነው ይሄ ብዬ ብቅ ስል ሰውየው ቤት ውስጥ ገብቶብኛል። ከዛ ይቃማ አምጪ አለኝ። እኔ ደግሞ ይቃማ የለኝም።
ከዛ እሺ አልኩና ተደናገጥኩ። ወደ ክላስ አልገባ፣ ክላሱ ቁልፍ የለውም፣ ወንድ ምናምን ደግሞ የለውም፣ ቤታችን እኛው ብቻ ነን። ከዛ ተደናገጥኩ። እሺ አልኩትና ወደ ኩሽና ሀርኩኝ። ኩሽና በህድ ያችን ልጅ ተደብቃለች። ምንድነው አስከትለሽ የመጣሽው ምንድነው ስላት አልነግረኛለች። ዝም በይ ድምጻችን ይሰማል ዝም በይ ነው የምትለኝ። ምንም አልነግረኛለች። እኔም እዛው ድብቅ አልኩ ከሷ ጋር። ከዛ በኋላ ሰውየው ከወጣ በኋላ ያቺ ሽንት ቤት የተደበቀችው ልጅ ወጥቶ ሰውየው እኮ ወጥቷል ኑ ቶሎ አለችኝ። ከዛ ወጣን። ቆይ ሰውየው ፖሊስ አይደለም እንዴ? ፖሊስ ይዞ አይደል እንዴ የመጣው? እንዴት ነው ሳይዘን የወጣው ብዬ ስጠይቃቸው ሰውየው ከሄደ ማለት ነው። ከዛ ሰውዬው እኮ ያለ ፖሊስ አይጋር አይደለም የመጣው ብቻውን ነው አሉኝ። እንደዛ ሲሉ ሩጬ ክላስ እጄ ቦርሳዬን ባይ ቦርሳዬ የለም 7000 ሪያል ከነ ስልኬ ከነ ቦርሳዬ ይዞብኝ ሄዷል። ከዛ ሌባ ነው ያስገባችሁት ምናምን አልኩት። ተደናገጥ። የበር ካሜራም ነበረው። የቤቱ አከራዮች ነገርናቸው ካሜራ አስፈትሹልን ብንል ካሜራ አይሰራም። የዛን ቀን የሰውየው ልጆች ኳስ እየተጫወቱ ካሜራው ተነቅሏል አሉኝ። ካሜራም አላስፈትሹልኝ አሉ። ፍትህ ሳላገኝ ይኸው ዲፍን 4 ወር ሆነው ብሬ ከተሰረቀ። አሁን መስመሬ እየሰራ ነው። ከነ ስልኬን የሰረቀው ሰውየው መስመሬ እየሰራ ነው። መስመሬን የሚጠቀመው ሰው ሳናግር እንደዚህ ነው የጠፋብኝ፣ ከነ ገንዘብ ነው፣ ከየት ነው ያመጣኸው ስለው እኔ ከሱቅ ገዝቼ ነው አለኝ። መስመር በዚህ ፍጥነት ለሌላ ሰው ይሸጣል? በ2 ወሩ ሮመዳን ከወጣ በኋላ ነው መስመሩ የሰራው። ለ2 ወር ዝግ ነበር። እሞክራለሁ። የያዘው ሰው አረብ ነው አበሻ? ላ አረብ ነው። እሱም መስሪ ነው። መስሪ ነኝ ብሏል። ስለዚህ ልጅቷን ጥሬታ እሷ ናት ይዛው የመጣችው እኮ ሌባውን እኮ ያንቺ ነሽ ይዘሽ መጣሽ። እንዴት አብረን በልተን አብረን ጠጥተን ይሄ ቤት 9 ዓመት አብሬያችሁ ኑሬያለሁ። ለ9 ዓመት ሙሉ አብሬያችሁ በልቻለሁ ጠጥቻለሁ። እንዴት እንደዚህ ታደርግኛለሽ? እኔ የሀገር ልጅ ናችሁ ብዬ ነው። አንቺ ነሽ አመጣሽው አልኳት። እሷም ቤቱን ለቃ ወጣች። ያንን ቤት ለቃ ወጣች። ብሉክም አረገች። በፊት የዛን ቀን ምን አለች? የጠፋው ብር ነው፣ መጥፎ ቃል አትናገሩኝ፣ እኔ ሰርቼ ከፍልሻለሁ ብላ ነበር የዛን ቀን ማለት ነው። ከዛ በኋላ እኔ በኋላ ስልክ ሰው ገዝቶ ዘመር ነው ስልክ እንኳን ገዝቶ ይሰጣኛ። እኔ ስልኬን ብሬም ስለተሰረቀ ከዛ ልክ ስልክ ይዤ እሷን ሳናግራት ብሬን ያንቺን ብቻ ነው ከቤት ውስጥ ያንቺን ብቻ ነው ያንቺን ቦርሳ ከነብርሽ ያንቺን ስልክሽ ውስጥ እንዴት ቦርሳ ቤት ውስጥ ሆነሽ እንዴት ስልክሽ ቦርሳሽ ውስጥ ሆነ? ስልኬ ቦርሳ ውስጥ አይደለም እዚሁ ወለወል ላይ ነው የጣልኩት። ድምፅ ስሰማ ደንግጬ ማለት ነው። ከመሬት ነው ያነሳው። ቦርሳዬ ደግሞ ፊት ለፊት ወሰደ። የሌሎችስ? ሌላይቱ ኢቃማ ላሰራ የሆነ የ800 ያወጣሁበት ወረቀት ይዞብኝ ሄዷል አለች። እቺ ሐማም የገባችው ልጅ። ስለዚህ ኢጃዛ ቤት ውስጥ የነበራችሁት አንቺና ሐማም የተደበቀችው ልጅና በዚህ ሰዓት አትውጪ ብላችኋት እምቢ ብላ ወጥታ ወንድ አስከትላ የመጣችኋ ናት። አዎ 2 ሴቶች አሉ። አንዷ ደግሞ መጫት ናት። መጫቷ ምንም አልተሰረቀችም? ምንም አልተሰረቀችም። ህፃን ልጅ ነው። ለዚህ ለህፃን ልጅ ስትል ተወኝ ምናምን አልኩት። ከኛ ክላስ ወዲያውኑ ወጣ አለች። ከዛ ቦርሳዬን ይዞ ሄዷል ስል ሰውዬው እኮ ግን በእጁ ቦርሳ አላዝም። ሲወጣ አይቼዋለሁ። በእጁ አላዝም። ምናልባት ከሸሚዙ በታች ደብቆ ይሆናል በውስጥ እንጂ ቦርሳ በእጁ አላዝም ሲወጣ አለችኝ። ማናት ያለችሽ? መጫቲቱ። እሺ ቶብ ነው የለበሰው? ጀለብያ ነው ወይንስ ኖርማል ሸሚዝ በሱሪ ነው ያደረገው? ጂንስና ቲሸርት ነው የለበሰው። ታዲያ እነዚህ ይኸውልሽ፣ አንደኛ ሹርጧ ቢሆን አውቁ ኢቃማ አምጡ ምናምን ያላችሁ እናንተ ኢቃማ እንደሌላችሁ ቀድሞ ተነግሮት ነው የመጣው። አስከትላ ያመጣችሁ ልጅ ቀድማ ነግራ ነው ያመጣችሁ እንጂ በምን ያውቃል ኢቃማ እንደሌላችሁ? እና ኢቃማ አምጡ ብሎ አስፈራርቶ ዘርፏችሁ ሊወጣ ይችላል። ስለዚህ ልጅቷ ጠሪያታውን ሼር አድርጊላት እና እንጠይቃት። እሱን ልጅቷማ ብሉ ካርገኛለች፣ ግን ቁጥሯን አለኝ ፎቶዋንም አለኝ። ፎቶዋን አስመጥቼ አሁን የሄደችበት ኢጃዛ ቤት የማቅሰው ነበረኝ። እዛ ሰውረው ፎቶዋን አንስተው ሲሰጡኝ ለምን ፎቶዬን ሰጣችሁ ብላ ሀታ ከዛ ራሱ ለቃ ወጣች አሉ። ኦኬ ስልኳ ላፊልኝ ነው። እኔ በዋትሳፕ ቮይስ አድርጌ እጠራታለሁ። ሞዴሬተር ናስባልሻለሁ። ስልኳ ላፊልኝ እዛ እሷን እንጠይቃት መጀመሪያ። እከፍላለው ብላ ነበረ። ብላለች። የዛን ቀን ለምን ትሰርቡኛላችሁ? አላህ ነው የቀደረው። ብር
ብሩሽን ደግሞ እየሰራሁ ከፍላለሁ አለችኝ። በኋላ ስልክ አስገዝቼ ሳናገራት እየሰራሽ ክፈይኝ ብሬን፣ ይሄ ሁሉ ሙሲባ ላይ የጣልሽኝ አንቺ ነሽ፣ ያለ ሰዓት አትውጭ እያልኩ እምቢ ብለሽ የወጣሽው ስላት ብሎክ አረገችኝ ማለት ነው። ቃሏንም አጠፈች፣ ብሎክ አረገችኝ። የቤቱ አከራዮቹንም ካሜራውን ፈትሹልኝ ብል እምቢ አሉ። አንዲቷ የቤቱ አከራይ የገዛ ያጎቴ ልጅ ናት። ካሜራ ይሰራን ብለው በቃ ዲፍንፍን አረጉብኝ። የ4 ወር አባቴም አላህ ይዘንለትና እዚሁ መሀል ሞተብኝ። ያኔ ሁሉንም ነገር ወደ ሀዘን ስለገባሁ ረሳሁኝ ማለት ነው። ስንት ሪያል ነው ማሬ? 7,000 ብር ነው። አንቺ 7,000 ሪያል ሙሉ ለምንድን ነው የምታስቀምጪው? ለምን አትልኪም ቶሎ ደሞዝሽን? እኔማ እልካለሁ። ሮመዳን ሊገባ ነው። እንዲያውም ለሮመዳን እልካለሁኝ። አሁን ስራ ገብቼ የ1 ወር ጨምሬ ሰርቼበት እልካለሁ ብዬ ነበር ያስቀመጥኩት። እዚሁ መሀል እንደዚህ ዲባቅ ተሰራ። ቁርስሽ ውሰድ። ዋናው የሰው ልጅ ጤና ነው። የሰው ልጅ በህይወት ካለ ሁሉም ነገር ይተካል። እሺ ለቤቲን ፎሎ አድርጊያትና ስልክ ቁጥርሽን ላኪና የራስሽን ነው የምትልኪው። ሀቢባ ነኝ ብዬ ቮይስ ታደርግልሽ የልጅቷን ትልኪልኛለች፣ ስልኳንና ፎቶዋን ትልኪልኛለች። ኦኬ እሺ። በየትኛው በቲክቶክ ነው የምልክልሽ? በላይ መነጽርና ኮፍያ ያደረገ ፕሮፋይል ይታይሻል ቤቲ? አንቺ በላይ አሁን እሷ ጽፍ ያላታለሁ። አሁን ትፋልሻለች። እሺ አመሰግናለሁ ሀቡ። ምንም አደርጉ አይቆጥርሽ ይድረሰኝና ልጅቷን እነጥራትና ችግር ሲፈታ ታመሰግኛለሽ። እሺ ብላ ከመጣች ግን ማለት ነው እሷ ቦይ ፍሬንዷ ቢሆንስ መስሪው አብሮ ተከትሎ የመጣው እሷማ ሁሉም ሰው እኮ እንዲያስጠቆመች ነው የሚያስበው። ግን እሷ እምቢ አለች። አልከፍልም፣ ምን ያልበላሁን ብሩን የበላው ሰውየው ነው ብላ ካዴችኝ። በኋላ ላይ እኮ እንዴት ተከትሏት መጣ ሰውየው? እንዴት ደፍሮ ሰውየውማ ኢቃማ ጠይቆኛል ብላናለች ውጭ ላይ። ከዛ ፓስፖርት ቤት አለኝ አልኩት። ይሄ የሀበሻ ቤት ነው አለ። በዛው ተከተለኝ አለች። እና ቢያንስ እንኳን አልነገረችንም ለማስጠንቀቂያ። እንደዚህ አይነት ነገር ተፈጥሯል ተነሽ እንኳን አላለችኝም። ትታኝ ሂደት ተደብቃ እኔን አሳልፋን የሰጠችኝ። ያሳዝናል። እንዴት አከራዮቹ ወዲያው እንድትወጣ ፈቀዱላት ታዲያ ሳትከፍል? ለእነሱ ወዲያውኑ ደውዬላቸዋለሁኝ። እንደዚህ አይነት ተፈጥሯል፣ ብርም ተሰርቆብኛል አልኳቸው። ከላስ ይሄ ሌባ ነው፣ ፖሊስም ማመጣም እዛው ተቀመጡ ምናምን አሉ። ግማሾቹ እዛው ተቀመጡ። ልጅቷም የዛኑ ቀን ወጣች እኮ። እንዴት ፈቀዱላት? እናንተ በሩን አትዘጉትም? እንዲ አትወጭም ብላችሁ? እኛ የዛ ሰዓት ድንጋጤ ላይ ነው ያለ ነው። ሀታ የቤት ኪራይ እኮ አልከፈለችላትም ለልጅቷ። አሁን ላይ እኮችማ ሌባ ናታ። እንዴት እናንተ ዝም ብላ ስትወጣ እንዴ ሞታችኋል እንዴ? በር ዘግታችሁ አትወጭም? እንዴት ወዲያው ስትወጣ ቤት ለቃ ስትወጣ ዝም ትላላችሁ? የዛ ሰዓት ሁላችንም ድንጋጤ ላይ ነው ያለ ነው። ያኔ ዞር ብሎ ፖሊስ ያመጣብናል የሚል ሀሳብ ነው ያለን፣ ድንጋጤ ላይ ስለሆነ ማለት ነው። ብር እንዳለች ታውቅ ነበር ቦርሳሽ ውስጥ? ታውቃለች። አጋጣሚ የሆነ ስራ መጥቶልኝ የደላላ ነበር ስራው። እሄድ ያለሁ እያልኩ ያጎቴ ልጅ ጋር ሳወራ ሰምታኛለች። እሷን ብር ይዘሽ ከዛ ትዙሪ ብላኝ፣ አይ ሹፌር ዘንድ ያስቀምጣለሁ ስራው ስሄድ እያልኩኝ ይሄ ሳወራ ሰምታኛለች። አሱር ላይ ማለት ነው። ይሄ አሱር ላይ አውርቼ ስራው አልገፋ ብሎ ከኢንሻ በኋላ ነው ይሄ ነገር የተፈጠረው። ሰምታ አሱር ላይ ሰምታ ደውላ ተነጋግራ ሄዳ ላጥ ብላ ቁጥርሽን ላኪ ለቤት እስቲ። እሺ ኢጃዛ ቤት አታስቀምጡ እሺ ጋይስ። ደሞዛችሁን ቶሎ ላኩ። አያስተማምንም ሰው ጋር ማስቀመጥ ገንዘብ። ካሜራውን ቢያዩላት ባያዩላት ምን ዋጋ አለው? ኦልሬዲ ሰውየው ነው የወሰደ። የተረጋገጠ ነገር እኮ ነው። የአበሻ ቤት መሆኑን በምን አወቀ? የእሷ ቦርሳ 7,000 ሪያል እንዳለው በምን አወቀ? ተነግሮ ተመክሮ መጣ ገባ አውቆ ኢቃማ ምናምን ብሎ አዋከባቸው እና ይዞ ወጣ። ሳውዲያዊ አይደለ? ያውም ለመስል ደግሞ እዛ እሷ ደግሞ ወዲያው ኢጃዛ ቤቱን ለቃ ወጣች። ለምን? የእነሱ ደግሞ መፍቀድ። እኔ በሞት በሩን ነበር ይዘው በሩን ዘግቼ በሩን ይዘዋለሁ። አላስወጣትም።
እሺ ተረኛ ማን ነው? ኢቫ እሷ ናት። እንትኑ አነጋገራቸው ያስታውቃል ጋይስ። እንደገና ሳውዲዎቹ እኮ እንትን ነው የሚለብሱት፣ ቶብ አይደለ? ነጭ ቀሚስ ቶብ ነው የሚለብሱት እኮ። እኮ ሱሪና ሸሚዝ ነው የለበሰው። በደንብ ውስጥ አዋቂ ስለነገረው እንጂ እንደዚህ አይደፍርም። ደፍሮ ሌላ ዜጋ የሰው ቤት አይገባም። ወንድ እንደሌለ አውቆ ሴቶች ፍላወር ኢትዮጵያ ቆያ እንዴ ቦታ ስለሌለ ነው። አንድ ሰው ሲወርድ አስገባሻል ወይ ስቢያት ነበረ እንትን ስለሆነ ይቅርታዎች ቅድም እኮ ጋብዣት እኮ ቦታ ስላልነበረ ነው። እንትና አሁን ይፋ ነቁላት ነው መሰለኝ። ልጠብቃት ወይስ ትልካለች? አንቺ ነው አሁን ፍላወር ኢትዮጵያ ሰራት ኢቫት ጻፏ ድጋሚ ኔትወርኳን ነቀላት። አስገብተናት ነበር እኮ ውዶቼ። ተራዋ ሲደርስ ኔትወርኳን ነቀላት። ፎሎ እያደረጋችኋቸው ሁሉንም ገስት ላይ ያሉት። ያ ደግሞ ቢጫ ፕሮፋይል የኔ ሰከንድ አካውንት ነው። ሀቡ ንቧ የሚለው የኔ ሰከንድ አካውንት ነው። የማታውቁት ካላችሁ ይሄ አካውንት የሆነ ነገር ቢሆን ሪፖርት ቢሆን ማነው ዋርኒንግ ቢሰጠኝ ምናምን በሱ ነው የምገባው ላይቭ። የማታውቁት ፎሎ አድርጉት። ከወለድኩ በኋላ ደግሞ በሱ ቭሎጎቹን መፖሰት እጀምራለሁ። ይሄኛው አካውንት የህዝብ ችግር መፍቻ ስለሆነ ሁለተኛው አካውንት ለቭሎግ እጠቀማሉ። ቭሎጎቹ ምናምን እየሰራ በሱ ፖስት ላቸዋል። በቢጫው ሀቡ ንቧ በሚለው ኢቫ ፍላወር ካለሽ ፍላወር ላኪ። አበባ ካለሽ አበባ ላኪ ኢቫ። ከሎቹም አሉበት። አይ ለ7,000 ደግሞ ለስንት ሊከፈሉት ነው? ዶን ቲንክ ሱ አካባቢዎቹ ያሉበት አይመስለኝም። ሰላም የሆነ የሚረብሽ ድምፅ አለ ኢቫ አንቺ ጋር። ኔትወርክ ኬብስ ኮመንት ላይ የገንዘብ ችግር አይደለም ብለሽ ጽፈሻል። ቪዲዮ ከማብራትሽ በፊት ፈቃደኝነቴን ጠይቂኝ። የገንዘብ ችግር ነው? የገንዘብ እርዳታ ከሆነ አልችልም። የገንዘብ እርዳታ ነው? ሀዊ ስሟን ስለማላቅ ላኩልሽ። አዎ ልጄን ብታይ። አይ እርዳታ ሳይሆን ስራ ምናምን እንድታገናኝ ነው። ኦኬ እሺ፣ ችግርሽን ተናገሪ ማሪ። አይ ስራ ፈልጌ ነው። እሺ ተናገሪ ችግርሽን፣ የት እንደምትኖሪ፣ ምን አይነት ስራ እንደምትሰሪ። እሺ ችግሬ ያን እሺ አዲስ አበባ ነው ያለሁት፣ ኮልፌ። የ9 ወር ሴት ልጅ አለችኝ። አሁን ስራ ምንም የለኝም። እናቴም መንገድ ጽዳት ምናምን እየሰራች ከእናቴ ጋር ነው ያለሁት እና ስራ ማገኝበትን ወይ ወደ ውጭ የሚሄድበትን ነገር እንድታግዥኝ፣ በጣም ችግር ላይ ስለሆንኩ እንድታግዥኝ ነው ሀውዬ። ኢትዮጵያ ውስጥ ነው የምትኖሪው? አዎ። ምን አይነት ስራ ነው የምትፈልጊው? የሆነ ሰው ጋር ገብታ ነበር። ሰው ቤት የገባሽበት ቤት አልተረዳሽም? እየጻፉ ነው ኮመንት ላይ። ተስፋ ያደርገው ቤት ገብታ ነበር አሉ። እዛ አልጨረሽም ጣጣሽም? እዛው አልተረዳሽም? ዝጊ ነበር ምናና ፕሊዝ ቴንክ ዩ። አይ አልጨረስኩም።
አልጨረስኩም። ሀቡ እዛው ጨርሻ እናቴ፣ እዛ የተሻለ እርዳታ ታገኛለሽ እዛ ቤት። እሺ እኔ ማር እሺ እሺ ቴንኪዩ። ያው አይኔ የምትባለች ተረታለች እዛ እየረስ ነው። አንድ ቤት ገብታችሁ እርዳታ ከተደረገላችሁ በኋላ በሁሉም ቤት አንድ ሰው አይረዳም። ለአንድ ሰው አንድ እዚህ ቤት እድል የምንሰጠው ለአንድ ሰው ነው። ሁሉም ቲክቶኩን ከፍቶ አንድን ሰው አይረዳም። ሌሎች እድል እንዲያገኙ ለሌሎች እድል ስጡ። የሆነ ቤት ከተረዳችሁ በቃ እዛ ያገኛችሁት እርዳታ ይበቃል። በየቤቱ እርዳታ ትጠይቁ፣ ለሌላው ደግሞ እድል ስጡ። እሺ አቡል ገንዘብ እርዳታ አይደለም፣ ሰው ጠፍቶብኝ ነው። እሺ ፎቶ አለሽ? በየቤቱ ትሄዳለች። እድል ስጡ እንጂ ለሌላውም። ሚዲያውን ያላገኘ ሰው እድል ስጡ። አንድ ቤት እድል ካገኛችሁ እናንተ በቃ ለሌላው ደግሞ እድል ስጡ። ለአንድ ሰው በየቤቱ ይደረጋል እንዴ? ዋሌኩም ስልኬል ሸላቡዬ ስሟን አላወቅኩትም። ስሟ አቤ ነው። አቤ ነው። እኔ ራሱ ስሟን ሳልጠይቃት ቆይ አቤ ማለት አባቴ ማለት ነው በአረብኛ እና አረቦች ነው የከፈቱላት አካውንቷን። ቆይ ስሟን ጠይቃት። ሰላም እናት፣ ስምሽን ሳልጠይቅሽ ወረድሽ። ሀቢባ ነኝ። ስምሽን ላኪልኝ። እንደገና የልጅቷን ስልክ ቁጥር አስቀምጭልኝ። የልጅቷን ስልክ ቁጥር ከስሟ ጋር እና ከፎቶዋ ጋር አስቀምጭልኝ። ጋላሉላ ራሱ ረስቼ ሰላላት። ጋላሉላ እንትን ሳውዲ ነው የምትኖረው፣ ግን የኢትዮጵያ ቁጥር ነው የምትጠቀመው። ጋላሉላ የእንትናን ሀቢባ ነኝ። የልጅሽን አባት ፎቶ ላኪልኝ። የልጅሽን ፎቶ ላኪልኝ። እንደገና ቪዲዮ ላኪልኝ። የነገርኩሽን ቪዲዮ እኔ ብለሽ ስምሽን ጠቅሰሽ ሀቢባ ቪዲዮ እንድትሰሪልኝ እፈልጋለሁ ብለሽ ቪዲዮ ሰርተሽ ላኪልኝ። እሱም ቪዲዮ ከላክሽልኝ በኋላ ነው እኔ ቪዲዮ ምሰራልሽ። እሺ እሺ እሺ። ዳውራሙ እንዴት ነሽ? አለው ሰላም ነው አለን አለን። እሺ ሀቡ፣ እኔ ብነግርሽ የእህቴ ልጅ አባቷ ጠፍቶባት ነው እና ራሷ ትምጣ ፈላጊ በሰው እኮ እሺ ትመጣለች። ግን ምን አለ መሰለሽ ፎቶግራፉም አለ እኔ ጋ መቀሌ ውስጥ ነው እየጠፋው። ለዛ በቃ ብትተባበሩ። እውነት 20 ምናምን ዓመት ነው እስካሁን ድረስ አባቷን አታውቅም እኮ። ትምጣና ራሷን እናፋልጋታለን አልኩሽ እኮ ማሪ። እሺ ስለዚህ ሼር ላድርግላታ። መታ በማንኛውም ሰዓት መታ አባቴን አፋልጉኝ ብላ ስትጽፍ እናስገባታለን። በጣም ጥሩ። እሺ አመሰግናለሁ። እሺ አቡዬ። እሺ እሺ እናቴ ጻፉ። አስተማሪ ታሪክ አለኝ ብላ ጻፉ። ሀቡ በማርያም አስገብኘቴ ሳውዲ ውስጥ ታግዳለች። በጌታ ማሪ፣ አሁን ላይ እኔ ስትረስ ያለው ነገር አልሰማም። እሺ ችግር የሆነ እንደዚህ የሚያስጨንቅ ነገር አልሰማም። መውለጃ ቀን እየደረሰ ነው። አስተማሪ ታሪክ ብቻ ነው የምሰማው። ሌላ ቤት ሞክሪ፣ ሌላ ቦታ አስተማሪ ታሪክ አለኝ። አንቺ መቅዲ ፎሎ ሳታደርጊኝ ነው ቤቴ ገብተሽ አስተማሪ ታሪክሽን መናገር የምትፈልጊ? መጀመሪያ ፎሎ አድርጊ። ቲና አስተማሪ ታሪክ አለኝ። ቲና እንጋብዤሻለሁ። ወይኔ ሀቡዬ አላመንኩም፣ በእውነት ስትስቢኝ አላመንኩም። ሶሊ ቀንሽልኝ በማርያም ሶልዬ። መጥቼ መግባት አልቻልኩም። እዛ አካባቢ ወረፋ ነው። በጣም ሁል ጊዜ ነው የምመጣው ሀቡዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር በሰላም ይገላግልሽ፣ እመቤቴ ትቅረብሽ። እንደውም እዛ ጓደኛ አለችኝ ኳታር ኤምባሲ የምትሰራ ሂጂ ስትወልድ ሆስፒታሉን በማርያም ከሰማሽ ሂጂና አግኛት አልኳት። ዝም ብዬ የምትወልድበትን ሆስፒታል ካገኘሽ ሄደሽ ከልጅሽ ጋር ፎቶ አስነስተሽ ላኪልኝ አልኳት። እኔ ኩዌት ነኝ በእናትሽ ብያት። እሷ ኤምባሲ ነው የምትሰራው እና እንደው አፈር ስሆንልሽ አልኳት። ጓደኛዬ ቤተሰቤ ናት።
ሀቢባ ልትወልድ ነው ገባች ሆስፒታል ስትባይ ሂጂ በማርያም አልኩ። አትችልማ ያለ ፈቃድ ዝም ብላ እኮ ሩሜ ሆስፒታል ክፍሌ ገብታ እኮ እንዴ ስትወጪ ብታገኝሽስ? ወይ ስትወጪ ወይ ስትገቢ ሀቢባ ነሽ ብላ ሰላም ብትልሽ እምቢ አትያትም። አዎ ግን እኔ ብዙም ኮምፎርት አልሰማኝም። ሰው ማግኘት አልፈልግም። እንደዚህ ያልኩሽ በቃ ይችን ልተነፍስ ነው ሀቡዬ። እኔ ምንም አስተማሪ የለኝ ምን የለኝ። ዋሸሽ ታዲያ አስተማሪ ታሪክ አለኝ ብለሽ እና እንዴት ልግባ ሀቡዬ? አዳምጪኝ። አድናቆትሽም ውሸት ነው። ቴንኪው ቤትዬ፣ እጅሽ ይባረክ። አድናቆትሽም ውሸት ነው፣ መውደድሽም ውሸት ነው። እዚህ ቤት ለመግባት መዋሸት አይጠበቅብሽም። አየሽ፣ እውነተኛ ወዳጅ አይዋሽም። ሳትዋሺ አስገብኝ ሀቡዬ የሆነ ነገር ልንገርሽ ብለሽ መግባት ትችይ ነበር። ውሸት ምን አመጣው? እዚህ ካታር ላይ ደግሞ ማንም ያለ ማንም ፍቃድ ማንንም ማግኘት ያለ ፍቃዴ ሆስፒታል ሩሜ ድረስ መምጣት አትችልም። ወይ ካልፈቀድኩ ክፍሌ መግባት አትችልም። ጭራሽ ያለ እኔ ፍቃድ መታ አብራኝ መታ ፎቶ ተነስታ ምናምን ልትልክልሽ በለው። የሰው ፕራይቬሲ ማክበር መልመድ አለብን። ቴንኪዩ ሄሪዬ። አበሻ እኮ የሰው ፕራይቬሲ አያከብርም። ማሪ እሺ እንጻፉ። አስተማሪ ታሪክ አለኝ። ጻፍ። በአላህ እህቴን አፋልጊኝ። እሺ ፋጡማ ነይ። የእህትሽ ፎቶ ካለሽ እናፋልግሻለን። አቤት የጠፋ ሰው ብዛት። ሰው ሁሉ ጠፍቶ አለቀሳ። ምን ጉድ ነው? ምንድን ነው መጥፋት? አፋልጉኝ። ዋሌኩም ሰላም። እንዴት ነሽ? ፋጡማ ማርያምን አልዋሸውም። አስተማሪ ታሪክ አለኝ ማለት መዋሸት አይደል? አስተማሪ ታሪክ አለኝ ብለሽ ጽፈሽ ገብተሽ ከዛም በኋላ ስለምወድሽ ነው ካታር ያለች ጓደኛዬ እንድታገኝሽ ፈልጌ ማለት ውሸት ነው አይደለም? ውሸት እኮ ነው። እሱ እኮ ነው የገባሽበት ምክንያት ውሸት ነው እኮ ነው ያልኩሽ። ገባሽ ቲና? ያ ሰላም እህቴ። አዎ ሰላም ፋጡማ፣ እንዴት ነሽ? ያኔት አካውንትሽ ፕራይቬት ነው። ያኔት የአሜሪካ ባንዲራ ያንጠለጠልሽው አካውንትሽ ፕራይቬት ነው። ጎቱ ሴቲንግ ነበረ ከጠፋች ረመዳን አመቱ አለፈና እህቴ ከጠፋች 1 አመት ሆናት። በቃ ኔትወርክ ሲኖርሽ ነው የፋጡማ። አንጀታችንን ጎትትሽ ወደታች። እሺ ኢትስሚ ትርሲት እንዴት ናቸው? ባታስገብኝም እወድሻለሁ የኔ አዝጊ ልዬ። እንዴት ነሽ? ሰላም ነው ውዴ? ደህና ነኝ ሀቡዬ። ትላንት እኮ ሆስፒታል በህልሜ አይቼሽ፣ አንቺም ሆስፒታል በህልምሽ አይደለም ገብቼ ነበር አልሽኝ። ነሽ ሆስፒታል በህልምሽ ያየሽኝ ነሽ? ትናንት የጻፍልኝ በቤቴ ነው። በሆስፒታል በጣም ብዙ ሰው ውጭ ላይ እየጠበቀሽ፣ ከዛኛ ደግሞ ሆስፒታል በሩ ላይ ልክ እንትኑ ጋር አስገብተንሽ ስንመለስ አየሁኝ ማለት ነው። ከዛ ቀኑ ላይ ደግሞ ፎቶ ሲዘዋወር አየሁ። ሲገርም አንቺ አንዳንድ ሰው ግን እውነተኛ ነገርን በህልሙ ያያል ማለት ህልም ተቃራኒ ነው ይባላል ብዙ ጊዜ። አዎ ገርሞኛል እኔ ራሴ። እኔም ገረመኝ። እሺ እና እኔ እሺ ትንሽ ልንገርሽ። ቡና ጠጪ አባልሽ ምን አባቴ ላድርግ? አልቻልኩም። አማረኝ። ሳምንት አለፈኝ ከጠጣሁ አልቻልኩም። በቃ ከሞትኩም ልሙት ብዬ ጠጣሁ። እሺ ውዴ ይቅርታ። ምን ቡና ሱስ አለብሽ እንደ እየቀነሻት ሊስት እንኳን እንትን ማለት አለ። በጣም ሱሰኛ ቡና ነኝ። በጣም ከልጅነቴ ጀምሮ ነው ቡና መጠጣው። ቤት ራሱ የቡና ፍቅር በልጅነቴ ሲኒ አንስቼ ጧት ቡና ተጠጥቶ ቤት ረካቦቱን አንስቼ በረንዳ ላይ ያደረገው እና ፕላስቲክ ነጭ ረካቦት ነበረን እና ሲኒ ላጠብስን ማለት ነው ጭላጮቹን ይህ ነው